ትክክል ያልሆኑ የነጠላ አለባበስ ደግሞ አሉ። ማለት ሰዎች ነጠላ ይዘዋል ወይም ነጠላ ለብሰናል ብለው ነው የሚያስቡት፣ ግን ነጠላው የሚባክንባቸው ወይም ነጠላ ያለበሱ ለብሰው ያለበሱ መስሎ የሚታዩ ሰዎች አሉ። የመጀመሪያው ነጠላቸውን በትክክል ትከሻቸው ላይ ያደርጋሉ። ከዛ በኋላ ያጣፋሉ፣ ጥፋቱን ሊያቀያይሩት ይችላሉ። አይታቸው ከሆነ ከዛ በኋላ ቆመው መናገር ይጀምራሉ። መርሃ ግብር መሪዎች ሊሆኑ ይችላሉ ወይም አስተማሪዎች። ተመልከቱ፣ እጃቸው እንደዚህ አድርገው ነው የሚያስተምሩት። አሁን ነጠላ ሰውታል፣ ግን ሰውነታቸው አልተሸፈነም። ከቅድሙ አለባበስ የተለየ ስለሆነ እጃቸውን ለማውጣት የተጠቀሙበትን ዘዴ ወይም ጥበብ አላገኙትም ማለት ነው። ስለዚህ ይሄ ሰው አሁን ነጠላ ለብሷል ማለት አይቻልም። ሁለተኛው ነጠላ ለብሰው ያለበሱ የሚያስመስልባቸው ነገሮች አንዱ በትክክልም ነጠላቸውን እንደዚህ አድርገው ለብሰው ግን በቦዲ የሆነና አንዳንዱ ንቅሳት አለው፣ አንዳንዱ ጡንቻው ይታያል። ሰውነታቸውን በትክክል ሳይሸፍኑ የሚጠቀሙ አሉ። ሌላው ደግሞ ነጠላቸው በጣም አጭር ትሆንና ላይ መታ ጭንድድድ አድርገውት እንደሆነ ነገር በቃ እንደዚህ አድርገው ምናምን አይታችሁ ከሆነ አንዳንድ ሰዎች አንገታቸው ላይ ተከምሯል ነጠላው። ሰውነታቸው ከኋላም እንደምትመለከቱት ሰውነታቸውን ያሳያል፣ ከፊትም እንደዚሁ ሰውነታቸው ያሳያል። እንደዚህ አድርገው የሚገኙበት አጋጣሚ አለ። እነዚህ ነጠላውን ለብሰውታል፣ ግን ደግሞ በአግባቡ በስርዓቱ አልለበሱትምና እንደነዚህ አይነት አለባበሶች አሉ። አንዳንዶች ደግሞ ለመስተንግዶ የሚሆኑ አለባበሶችን ለብሰው ለማስተማር ሲጠቀሙበት ይታያል። አንድ ጊዜ ለምሳሌ በአንድ ትከሻቸው ብቻ በኩል ያደርጉትና ሲጀመር ቅድም ነግራቸዋለሁ ከቀኝ ወደ ግራ መጨረሻ ላይ ወደ ቀኝ ነው የሚያልቀው። ግን በቀኝ ጀምሩና ይሄኛውን ደግሞ አምጥተው እዚህ ትከሻቸው ላይ ያደርጉታል። ይሄ ከቤተክርስቲያን ከቅዳሴ ከቅኔ ማህሌት ከጸሎት ውጪ ለመስተንግዶ የምንጠቀምበት አለባበስ ነው። ለማስተናገድ ሰውነታችን ነፃ ነው። ነጠላውን ማስቀመጥ ማንችልበት ወይም ደግሞ ማንበት ሲኖር እንደዛ እናደርገዋለን። አንዳንድ ጊዜ ደግሞ የእልፍኛ አስከልካይ ወይም ደግሞ የግብዝና ስራ ስንሰራ ወይም የመላላ የመስተንግዶ ስራ ደጅ ሰላም አካባቢ ስንሰራ እንደዛ እናደርገዋለን እንጂ ለጸሎት እናስቀድስና ከተም በእንዲህ አይነት መልኩ መጠቀም አይፈቀድልንም።